አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉል ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ ሁላችሁንም። እስኪ አንድ ጽሁፍ ላካፍላችሁ፣ ራሳችሁን ተጠይቁበታላችሁ ብዬ አስባለሁ። እናቴን አይቼ ይላል ርዕሱ። አሳ በደንብ አጽድታ መመገብ የምትወድ አንዲት ሴት ነበረች። አንድ ቀን አሳውን አመጣችና ጭንቅላቱንና ጭራውን ቆርጣ በደንብ አጥባ ድስት ውስጥ አድርጋ ለመስራት አዘጋጀችው። ይህንን ስታደርግ ልጇ ታያት ነበር። ልጅቷ አደገች፣ አገባችም፣ ወለደችም። እሷም አሳ ስታዘጋጅ አሳውን ወስዳ ጭንቅላቱን እና ጭራውን ቆርጣ አጥባ ድስት ውስጥ ማድረጉን ልምዷ አደረገችው። በዚህ ጊዜ ልጇ ታያት ነበር። ልጇም አደገች። እሷም አሳ ስታዘጋጅ የእናቷን መንገድ ተከተለች። ጭንቅላቱን ጭራውን በመቁረጥ አጥባ ድስት ውስጥ መክተት የልጅ ልጅ መሆኗ ነው። አያቷን ያየች። አንድ ቀን ግን ባሏ ጠየቃት፣ አሳ ስታዘጋጅ ጭንቅላቱን እና ጭራውን የምትቆርጨው ለምንድን ነው አላት። ምክንያቱን እንጃ፣ ግን እናቴ አሳ ስታዘጋጅ እንዲህ ስታደርግ ስላየሁ ከሷ የተማርኩት እሷ ስር ስለተማርኩ ነው አለችው። እናትም ተጠየቀች እሷም አይ እናቴ የልጇ አያት እንዲህ ስታደርግ ስለነበር ነው አለች። ተሰባስበው ስለዚሁ ጉዳይ ለመጠየቅ ብለው ለአንዷ እናት ለሌላኛዋ አያት ወደሆነችው ዘንድ ሄዱ። ጠየቋት። አሳ ስታዘጋጅ ጭንቅላቱንና ጭራውን የምትልጨው ለምንድን ነው አሏት። ቀለል አድርጋ መለሰች። ልጆቼ ሆይ በዚያን ጊዜ ድሆች ነበርን። የነበረችን ድስት ትንሽ ስለነበረች እና ትልቅ አሳ ስለማትይዝልኝ ጭንቅላቱንና ጭራውን መቁረጡ ግድ ስለነበረ ነው አለቻቸው። በእርግጥ እናቱን የማይከተል ማን አለ? ጥያቄ፣ ከአንድ ሰው የሆነ ልምድና ትምህርት ስንወስድ ለምን ብለን የምንጠይቅ ስንቶቻችን ነን? ስንት ባህልና ልምድ ያለ ምንጩና ምክንያቱን ሳናውቅ የወረስ ነው። ቀደምቶቻችን እና ወላጆቻችን ስላደረጉት ብቻ ትክክል መስሎ ሙጭጭ ያልንበት ስንት ነገር አለ። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ እስከመመጣ መልካም ጊዜ